ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህ ሀበሻ ቴክ ቲፕስ ቻናል ነው። በዚህ ቻናል ሁል ጊዜ ስለ ኤዱኬሽናል ኮንቴንት እንዲሁም ስለ ቴክኖሎጂካል አፕሊኬሽኖችን ሀውቱ የሚል ቱቶሪያል ወደ እናንተ ይዞ የሚመጣ ቻናል ነው። የዚህ ቻናል ቤተሰብ የሆናችሁ ቻናሉን ቪዲዮውን ላይክ በማድረግ ጀምሩት። አዳዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ሁል ጊዜ የሚለቀቀውን ቪዲዮ በቀጥታ እናንተ ጋር እንዲደርስ ሳብስክራይብ ማድረግ ይጠበቅባችኋል ማለት ነው። ዛሬ የምናየው እንግዲህ ከማይክሮሶፍት ወርድ ሳንወጣ ስለ ዲዛይን ነው። እዚህ ጋር ዲዛይን ታብ ወይም ደግሞ ዲዛይን ሪበን ብለን የምንጠራው ቱል አለ ወይም ደግሞ ባር አለ። እሱ እዛ ጋር ክሊክ በምናደርግበት ሰዓት አውቶማቲካሊ ከታች ሜኑ ባር ላይ ዲስፕሌይ የሚያደርግልን ነገር አለ። እሱ ምንድነው? አንዱ ዶክመንት ፎርማቲንግ ነው። እንግዲህ ዶክመንት ፎርማቲንግ ከአሁን በፊት ያየነው ስለሆነ ለዛሬ ጉዳያችን ወይም ደግሞ አጀንዳችን ሊሆን አይችልም። እዚህ ጋ ገብታችሁ እንግዲህ ለታይትላችሁ የትኛው ፎርማት ይሻላል ነው። እንግዲህ ባለፈው ያየነው ስለሆነ ምንም አይነት ጠቀሜታ አይኖረውም ድጋሜ በማየት የምንጠቀመው ነገር አይኖረውም። ስለ ከለር እና ፎንቱም በተመሳሳይ ስለ ፓራግራፍ ስፔሲንግ ስለ ኢፌክት ስለ ሴት አዝ ዲፎልት የሚሉ ነገሮችን እንተዋቸው ኢግኖር እናድርጋቸውና ዛሬ ለእናንተ በጣም ወሳኝ የሆኑ ነገሮች ሶስት ኮምፖነንቶች አሉ እዚህ ጋር። አንድ ኮምፖነንት ሆኖ ግን በውስጡ ሶስት ንዑስ ኮምፖነንቶችን የያዘ ማለት ነው። የኛው ፔጅ ባክግራውንድ ይላል ኮምፖነንቱ። በፔጅ ባክግራውንድ ውስጥ ዋተር ማርክ አለ፣ ፔጅ ከለር አለ፣ ፔጅ ቦርደር አለ። አሁን ኦኬ ዋተር ማርክ ማለት ምንድነው? ጽሁፋችሁ ላይ ምልክት ማድረግ በምትፈልጉበት ሰዓት ዋተር ማርክ የሚለውን ተጭናችሁ የራሳችሁን ጽሁፍ በዶክመንታችሁ ውስጥ ወይም ደግሞ የራሳችሁን ምልክት ማስቀመጥ ትችላላችሁ። እንዴት የሚለውን አብረን እንይ። እዚህ ጋር ዋተር ማርክ የሚል አለ። እዚህ ጋር ክሊክ እናደርግና እዚህ ጋር የሚታያችሁ ከሆነ ኮንፊደንሻል ዱ ኖት ኮፒ ዶንት ኮፒ የሚል አለ። የኛውን መጠቀም ብንፈልግ ክሊክ በማድረግ እንጠቀመዋለን። ክሊክ ካደረግነው በኋላ ከታች ወይ ላውርደውና እዚህ ጋር ምን ይላል? ዶንት ኮፒ ይላል። ዱ ናት ኮፒ። ኦኬ ስለዚህ የኛ ምንድነው? ዋተር ማርክ ነው። በሁሉም ጽሁፍ ነው በሁሉም ፔጆች ላይ ነው የሚቀመጠው ማለት ነው። እዚህ ጋርም አለ የሚታያችሁ ከሆነ እዚህ ጋርም እንግዲህ ተቀምጧል ሼድ ሆኗል ማለት ነው። በውስጡ ከጽሁፉ ከስር ማለት ነው። በጽሁፉ ስር ነው የሚቀመጠው። ይሄኛውን ማርክ ነው እንግዲህ ማርክ ነው ምልክት ነው። ኦኬ ወደዛ እንመለስና የራሳችን ጽሁፍ ማስገባት በምትፈልጉበት ሰዓት ወይም ደግሞ የራሳችሁ ዋተር ማርክ መጠቀም በምትፈልጉበት ሰዓት እዚህ ጋር ሞር ዋተር ማርክ ፍሮም ኦፊስ የሚል አለ፣ ወይም ደግሞ ከስተም ዋተር ማርክ የሚል አለ። ከስተም የሚል እንጫንና የኛውን ቴክስት በራሳችን ቴክስት መጠቀም እንችላለን። ኦኬ ለምሳሌ ድራፍት ልበለውና ድራፍት ብዬ ኦኬ አልኩት። እዚህ ጋር ድራፍት የሚል ዲስፕሌይ አድርጎታል ማለት ነው። የሚታያችሁ ከሆነ እዚህ ጋር ዲስፕሌይ አድርጎታል። ኦኬ እዚህ ጋር ማለት እያንዳንዱ ፔጅ የኛውን ዋተር ማርክ ወይም ደግሞ ሲምቦሉ ያስቀምጠዋል ማለት ነው። እንግዲህ አንዳንድ ጊዜ ኦንላይን ስትጠቀሙ የሆነ ፎቶ ማውረድ ፈልጋችሁ አውርዳችሁ መጠቀም ፈልጋችሁ ግን
ዋተርማርክ ይኖረዋል፣ የሆነ ጽሁፍ ይኖረዋል። ኦኬ ሶ እንደዛ አይነት ነው። ዶክመንት ውስጡም እንደዛ አይነት ምልክት ማስቀመጥ ይቻላል ነው መልእክቱ። ቀጥለን ስለ የኛውን ላጥፋውና ማጥፋት ብፈልግ እዚህ ጋር ሪሙቭ ዋተርማርክ ያለ ሪሙቭ አድርጌ አጥፍቼዋለሁኝ። ቀጥለን ስለ ፔጅ ከለር ነው። እንግዲህ ከለር መስጠት እንችላለን። የትኛው ከለር የሚለው እንግዲህ የእናንተ ምርጫ ነው የሚሆነው። የእናንተ ምርጫ ብቻ ሳይሆን ዶክመንቱም ለእይታ ለማንበብ የማይረብሽ መሆን አለበት። ሶ ይሄኛውን ብጠቀም ለምሳሌ ስክሮል ዳውን ወይም ስክሮል አፕ ላድርገውና ኦኬ ሶ በዚህኛውን ከለር ማድረግ እችላለሁኝ። ከለሩን መቀየር እችላለሁኝ ወይም ደግሞ ኖ ከለር ማለት እችላለሁ ማለት ነው። ከለሩም የዶክመንታችን ከለር መቀየር ትችላላችሁ። ሌላኛው ስለ ፔጅ ቦርደር ነው የምናወራው። እንግዲህ ፔጃችሁ ወይም ደግሞ ዶክመንታችሁ ቦርደር እንዲኖረው በምትፈልጉበት ሰዓት እዚህ ጋር ገብታችሁ ለእናንተ የሚስማማ ቦርደር መጠቀም ትችላላችሁ ማለት ነው። ሶ እዚህ ጋር ቦርደር የሚል አለ። ናን ከሆነ ምንም አይነት ቦርደር የለውም። ቦክስ ቦርደር አለ፣ ሻዶው የሚል አለ፣ ፍሬድ የሚል አለ፣ ከስተም የሚል አለ። ኦኬ እዚህ ጋር ደግሞ ፔጅ ቦርደር የሚል አለ። እንግዲህ የኛውም የራሱ የሆኑ አማራጮች አሉ። ሶ የኛውን መጠቀም ብፈልግ እኔ ኦኬ ልበለው። አያችሁ እያንዳንዱ ፔጅ ላይ የኛውን ቦርደር ዲስፕሌይ ያደርግልኛል ማለት ነው። ሶ በዚህ መልኩ ፔጅ ቦርደር መጠቀም እንችላለን ማለት ነው። ኦኬ እንግዲህ ቦርደሩን ካልፈለጋችሁት ይሄን ነው። ቦርደሩ ካልፈለጋችሁት እዚህ ጋር ቦክስ ስትሉት መጀመሪያ ቦርደሩን ስትመርጡ እዚህ ጋር አፕላይ ቱ የሚላል ዘ ሆል ፔጅ ነው ያልነው። ግን የመጀመሪያው ፔጅ ብቻ በምትፈልጉበት ሰዓት ዲስ ሴክሽን ኦንሊ ወይም ደግሞ ዲስ ሴክሽን ኤንድ ፈረስት ፔጅ ኦንሊ ዲስ ሴክሽን ኦል ኤክሴፕት ፈረስት ፔጅ የሚሉ አማራጮች አሉ። ሶ ይሄኛውን ብቻ ልበለው እኔ። ኦኬ ወደ ላይ እንሄድና የመጀመሪያው ፔጅ ላይ ነው የሚያስቀምጥልኝ ማለት ነው። የመጀመሪያው ፔጅ ላይ ቦርደር ሰጥቶታል። የተቀሩት ግን ምንም አይነት ፔጅ ቦርደር የላቸውም ማለት ነው። ሶ በዚህ መልኩ ዶክመንታችን ፖሊሽ ማድረግ ትችላላችሁ። ኦኬ ለእይታ ማራኪ እንዲሆን ማድረግ ይቻላል። ኦኬ ሶ ስለ ዲዛይን ቱል ወይም ደግሞ ስለ ዲዛይን ኢቨን አጠር ያለ ቪዲዮ ይዤ ነው የመጣሁት። ማንኛውም አስተያየት ካላችሁ እንግዲህ ኮሜንት ቦክስ ውስጥ አስቀምጡልኝ። ዛሬ የነበረን ፕሮግራም በዚህ ያበቃል። ቀጣይ በሌላ ጊዜ እስክንገናኝ ደህና ሁኑ። ሳብስክራይብ ማድረግ ግን እንዳይረሳ።